ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ዩቲዩብ ቻናላችን በመስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውንና አገልግሎታቸውን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በዛሬ ቪዲዮአችን ወደ እናንተ ይዘን የመጣ ነው የተለያዩ ሳይዝ ያላቸውን የማብሰያ ምድጃዎች ወይም ደግሞ ስታንዲንግ ኦቨን በመባል የሚታወቁና እንዲሁም ደግሞ ሚኒ ኦቨን በመባል የሚታወቁ የማብሰያ አይነቶችን ይሆናል። እዚህ ጋር ከጎን የምትመለከቱት የማብሰያ አይነት ኢስት ፖይንት በመባል የሚታወቅ ሚኒ ኦቨን ሲሆን ሊትሩም ደግሞ 42 ሊትር በመባል የሚታወቅ የኦቨን አይነት ነው ማለት ነው። እነዚህ እንግዲህ ሚኒ ኦቨኖች የጃፓን ምርት የሆነ ሚኒ ኦቨን ነው። እንደምትመለከቱት ከላይ እንግዲህ ሁለት ስቶቭ ይዞ የሚገኝ የሚኒ ኦቨን አይነት ነው ማለት ነው። ከታችም ደግሞ በምንመለከትበት ሰዓት ላይ በአንድ ፓትራ አማራጭ እንዲሁም በተጨማሪነት የአረስቶ መስሪያ ግሪል ተገጥሞላቸው የመጡ የማብሰያ አይነቶች ናቸው። እንግዲህ አረስቶ መስሪያ ግሪሉም እንግዲህ የተለያዩ አረስቶዎችን ለማብሰል የሚረዳን ግሪል ነው ማለት ነው። እንደምትመለከቱት ሌላው እንግዲህ እዚህ ላይ የምናገኘው ምንድነው ታይመር የተገጠመለት ነው። ወይም እስከ 60 ደቂቃ ድረስ የሚደርስ ታይመር ተገጥሞለታል። እኛ የምንፈልገው ደቂቃ ላይ አጀስት አድርገን እኛ ሌላ ስራ ካለብን ሌላ ስራችንን መስራት እንችላለን። ማሽኑ በራሱ ሰዓት ጠብቆ ያጠፋልናል ማለት ነው። አላርም ስላለው አላርሙን ሰምተን ውስጥ ያለውን ነገር መተን ማውጣት እንችላለን ማለት ነው። እንግዲህ በፕሌታቸውንም ስንመለከት የከፍተኛው ሳይዝ ወይም ከፍተኛ ራዲየስ ያለው ፕሌት 1000 ዋት ሲሆን እንዲሁም ደግሞ አነስተኛ ሳይዝ ያላት ፕሌት ደግሞ 800 ዋትን የሚጠቀም የሚኒ ኦቨን አይነት ነው። እንግዲህ ሌላው ፎር ስቴጅ የሆነ ዲግሪ ሴልሺየስ ያለው ነው። በ100፣ 150፣ 200 እና 250 ባል የሚታወቅ የቴምፕሬቸር አይነትን የሚጠቀም የሚኒ ኦቨን አይነት ነው ማለት ነው። ኢስት ፖይንት እንግዲህ ጃፓን ሰራሽ የሆነ የሚኒ ኦቨን አይነት ነው። እንዲሁም ውስጣቸው ላይ ፋን ያላቸው ናቸው ወይም ራሳቸውን ማቀዝቀዝ እንዲችሉ ተደርገው የተሰሩ የሚኒ ኦቨን አይነቶች ናቸው። በተጨማሪነትም ደግሞ የፓትራውን ለመያዝ የሚያገለግል ሃንድል የተገጠመለት ነው ማለት ነው። እጃችንን እንዳያቃጥለን በምናወጣበት እና በምናስገባበት ሰዓት ላይ እንደዚህ አድርገን ይዘን ማውጣትና ማስገባት እንድንችል ተደርጎ የተሰራ የሚኒ ኦቨን አይነት ነው ማለት ነው። በዋስትና ደረጃ ስንመለከታቸው እነዚህ ሚኒ ኦቨኖች እስከ 2 ዓመት ድረስ የካምፓኒ ዋስትና ከካምፓኒ የሚሰጥባቸው የሚኒ ኦቨን አይነቶች ሲሆኑ ስራችንን ቀለል የሚያደርጉልን የሚኒ ኦቨን አይነቶች ናቸው ማለት ነው። ለልጆች ትምህርት ቤት ሊሆን ይችላል። እኛ ቤት ውስጥ የተለያዩ ኬኮችን ለመስራት ብንፈልግ ፓስታ፣ ፉርኖ፣ አሮስቶ እንዲሁም የተለያዩ ፓንኬኮችን መጋገር ብንፈልግ እንዲሁም አነስተኛ ሳይዝ ያላቸው ዳቦዎችን ወይም ደግሞ ፓስታ፣ ፉርኖ ውስጡ ላይ አስገብተን ማብሰል እንድንችል ወይም የአሳ ምርቶችን ሊሆን ይችላል ውስጡ ላይ መጥበስ እንድንችል ተደርገው የተሰሩ የሚኒ ኦቨን አይነቶች ናቸው ማለት ነው። በዋስትና ደረጃ 2 ዓመት ነው ብያቸዋለሁ። በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እነዚህ ሚኒ ኦቨኖች እስከ 22000 ብር ድረስ እየሸጡ ይገኛሉ። በመቀጠል ደግሞ የማሳያችሁ ራሱ ኢስት ፖይንት የሆነና በሊትር ደግሞ አነስተኛ ሳይዝ ወይም ደግሞ 35 ሊትር በመባል የሚታወቅ የሚኒ ኦቨን አይነት ነው። እነዚህ ሚኒ ኦቨኖች እንግዲህ ከላይ ስቶቭ ይዘው የሚገኙ የሚኒ ኦቨን አይነቶች ናቸው። ከፍተኛው ራዲየስ 1000 ዋት እና አነስተኛው ራዲየስ ደግሞ 800 ዋት የሆነ ስቶቭ የተገጠመለት እንዲሁም ደግሞ የውስጠኛ ክፍሉን በምንመለከትበት ሰዓት ላይ የራሱ የሆነ አነስተኛ የሆነ ክብ ፓትራ ያለው እንዲሁም በተጨማሪነት ደግሞ አርስቶ ቶስት ማድረጊያ ግሪል የተገጠመለት የሚኒ ኦቨን አይነት ሲሆን እንዲሁም ደግሞ እጃችንን እንዳያቃጥለን ሃንድል ያለው ወይም ደግሞ በምናወጣና በምናስገባበት ሰዓት ላይ ሃንድሉን ተጠቅመን እንድናወጣ እንድናስገባ ተደርጎ የተዘጋጀ ሃንድሊንግ ሲስተምን የሚጠቀሙ የሚኒ ኦቨን አይነቶች ናቸው ማለት ነው። ሌላው እንግዲህ እላያቸው ላይ ታይመር የተገጠመላቸው ወይም ደግሞ እስከ 60 ደቂቃ ድረስ የሚደርስ ታይመር ያላቸው ሚኒ ኦቨን አይነቶች ናቸው። ያም እንግዲህ መሆኑ እኛ ሌላ ስራ ቢኖርብን አላርም ይሰጠናል ሚኒ ኦቨናችን ማለት ነው። ውስጥ ላይ ያስገባነው ነገር እንዳይበላሽብን፣ እንዳያርብን፣ እንዳይዝብን ታይመሩ አገልግሎት አለው ማለት ነው። እንዲሁም ጎንና ጎናቸው ላይ ፋን ያላቸው የሚኒ ኦቨን አይነቶች ስለሆኑ ሙቀት በሚበዛበት ሰዓት ላይ ወይም ደግሞ እቃችንን ተጠቅመን በምንጨርስበት ሰዓት ላይ ራሳቸውን የሚያቀዘቅዙ የሚኒ ኦቨን አይነቶች ናቸው ማለት ነው። በዋስትና ደረጃ እስከ 2 ዓመት ድረስ የሚደርስ የካምፓኒ ዋስትና የሚሰጥበት የሚኒ ኦቨን አይነት ሲሆን ወዲያቸውም ጠንካራ የሆኑ የሚኒ ኦቨን አይነቶች ናቸው ማለት ነው። እንዲሁም ደግሞ ደብል ሆት ፕሌት ነው ያላቸው ከላይ ቅድም የነገርኳችሁ ስቶቭ ማለት ነው። በዋስትና ደረጃ 2 ዓመት ነው። በዋጋ ደረጃ ደግሞ 18500 ብር። በመቀጠል ደግሞ የማሳያችሁ እንግዲህ የስታንዲንግ ኦቨን ደግሞ ከፍተኛ ሳይዝ ያላቸው የቁም ምድጃ በመባል የሚታወቁትን የምድጃ አይነቶች ነው ማለት ነው። እንግዲህ ይህ ከጎን የምትመለከቱት ምድጃ ኩምቴል በመባል የሚታወቅ ብራንድ ሲሆን ሳይዙም ደግሞ 60 በ60 የሆነ ወደ ጎን ርዝመቱና እንዲሁም ደግሞ ከፊት ለፊት የምናገኘው ስፋቱ 60 በ60 በመባል የሚታወቅ የስታንዲንግ ኦቨን አይነት ነው ማለት ነው። ውስጣቸውን ስንመለከተው ደግሞ እንግዲህ እዚህ ጋር እንደምትመለከቱት እንግዲህ በአንድ ፓትራ አማራጭ እንዲሁም ደግሞ ውስጣቸው ላይ ፋን የተገጠመላቸው ከላይ ደግሞ አራቱም በኤሌክትሪክ የሚሰራ ሁለቱ ፕሌት የሆነና ሁለቱ ደግሞ ኮይል የሆነ አማራጭ ያለው ማለት ነው። በዋትም ደረጃ ስንመለከታቸው እንግዲህ ፕሌቱ የሚጠቀመው 1000
500 ዋት ሲሆን ኮይሉ ደግሞ የሚጠቀመው 1200 ዋት ነው። ወደ ውስጠኛው ክፍላቸው ላይ ስንሄድ እንግዲህ ታይመር የተገጠመለት ዲጂታል ታይመር የተገጠመለት የኦቭን አይነት ነው። የምንፈልገው ነገር ደቂቃ አጀስት እናደርግለትና ልክ ያ ደቂቃ ሲያልቅ እቃችን ራሱን ያጠፋል ማለት ነው። ውስጥ ያስገባነው ነገር እንዳይበላሽ ይረዳዋል ማለት ነው ያ መሆኑ። ሌላው እንግዲህ እነዚህ ስታንዲንግ ኦቭኖች ፋን የተገጠመላቸው ናቸው ብያቸዋለሁ። ፋኑም እንግዲህ የሚረዳን ምንድነው አንደኛ ነገር ውስጥ የሚበስለው ነገር ሁሉም ቦታ ላይ ሙቀት እኩል እንዲዳረስ የሚያደርገው ፋን ነው። ከዛ በተጨማሪ ደግሞ ውስጥ ተጠቅመን ስንጨርስ ደግሞ ማሽናችን እንዲቀዘቅዝ ወይም ሬስት እንዲያደርግ የሚያደርገው ፋኑ ነው ማለት ነው። እነዚህ እንግዲህ እዚሁ ሀገራችን ላይ የሚገጣጠሙ የኦቭን አይነቶች ሲሆኑ ስፔር እንደ ልብ የምናገኝላቸው የኦቭን አይነቶች ናቸው ማለት ነው። በዋስትና ደረጃ እስከ 2 ዓመት ድረስ ዋስትና የሚሰጥበት የስታንዲንግ ኦቭን አይነት ነው። እንግዲህ እንደምታዩት በጥንካሬም ደረጃ ቆንጆ የሚባሉ በስማቸውም እንግዲህ ኩምቴል ትንሽ ገበያው ላይ ቆየት ካሉ የስታንዲንግ ኦቭን አይነቶች ወይም የብራንድ አይነቶች ውስጥ ተጠቃሽ ነው። በዋጋ ደረጃ እስከ 40 ሺህ ብር ድረስ ከነፃ ትራንስፖርት ጋር በጎዶልያስ ኤሌክትሮኒክ ሾፕ ውስጥ ይገኛሉ ማለት ነው። በመቀጠል ደግሞ የማስመለከታችሁ የስታንዲንግ ኦቭን አይነት ዴልታ በመባል የሚታወቅ የስታንዲንግ ኦቭን አይነት ነው። እንግዲህ እነዚህ ኦቭኖች ቱርክ ሰራሽ የሆኑ የስታንዲንግ ኦቭን አይነቶች ናቸው። ሳይዛቸውንም ስትመለከቱት እንግዲህ 60 በ60 የሆነ ሳይዝ ያላቸው ወይም ወደ ጎን ስፋታቸውና ቁመታቸው እንዲሁም 90 ሳንቲሜትር የሆነ የስታንዲንግ ኦቭን አይነቶች ናቸው ማለት ነው። በሁለት ኤሌክትሪክ እና በሁለት ሲሊንደር አማራጭ የሆነውን ነው የማሳያችሁ። ግን ደግሞ አራቱም ኤሌክትሪክ ደንበኛችን ቢፈልግ በ4 ኤሌክትሪክ አማራጭ እና 2 ኤሌክትሪክ 2 ሲሊንደር በሆነ አማራጭ እናገኛቸዋለን። ለዛሬ የምንመለከተው 2 ኤሌክትሪክ እና 2 ሲሊንደር የሆነውን ነው። እንግዲህ እንደምትመለከቱት እነዚህ የስታንዲንግ ኦቭኖች ከላይ ቶፓቸው ስቴንለስ ስቲል የሆነ የስታንዲንግ ኦቭን አይነቶች ናቸው። ያ መሆኑ እንግዲህ እቃችንን በምናጥብበት ሰዓት ላይ ወይም የተለያዩ ነገሮች ይሩፋሌ በሚኖሩበት ሰዓት ላይ እቃችን ከለሩን ሳይለውጥ ሳያረጅ ምን ሳይል በሽቦ የምናጥበው መልሶ ያንኑ ከለር እንዲይዝ ይረዳዋል ማለት ነው። ለጥንካሬ ነው በሌላ አማርኛ ማለት ነው። እንደገናም ደግሞ እነዚህ ስታንዲንግ ኦቭኖች እንግዲህ ሌላው አዲስ የመጡት ፊቸር ምንድነው? ሲሊንደራቸው ወይም ደግሞ በጋዝ የሚሰራው ፓርታቸው ላይ ሴንሰር እና እንዲሁም ደግሞ እኛ ብንረሳው ማሽኑ ራሱ ሴንስ አድርጎ ኦፍ እንዲያደርግ እንዲሁም ደግሞ የክብሪት መለኮሻ በተጨማሪነት አብሮ ይዞ የመጣ ነው። አደጋ እንዳይፈጠር ሴንሰሩ አገልግሎቱ አደጋ እንዳይፈጠር ወይም ደግሞ ቤታችን ላይ አደጋ እንዳይደርስ ሲሊንደሩን ብንረሳው ራሱ ስለሚዘጋ አደጋ እንዳይደርስ ያደርገዋል። ሌላው ደግሞ ምንድነው እንግዲህ እዚህ ጋር የምትመለከቱት አውቶ ኢግኒሽን ሲስተም ስለሆነ ክብሪት ሳንጠቀም መለኮስ እንድንችል ተደርጎ የተሰራ የስታንዲንግ ኦቭን አይነት ነው ማለት ነው። ወደ ውስጠኛው ክፍላቸው ስንሄድ ደግሞ በ70 ሊትር ኦቭን አማራጭ የሚገኙ ሲሆኑ እንግዲህ 2 ፓትራን ይዘው የሚገኙ የስታንዲንግ ኦቭን አይነቶች ናቸው። አጀስተብል ሌግ ደግሞ አላቸው በተጨማሪነት ከመሬት ከፍታቸው ከፍ እንዲል ማለት ነው። በተጨማሪነት ግሪል የተገጠመለት የስታንዲንግ ኦቭን አይነት ነው ማለት ነው። ግሪሉም እንግዲህ አረስቶ ቶስት ለማድረግ ያገለግለናል። እዚህ ውስጥ የተለያዩ ነገሮችን መስራት እንችላለን። ፓስታ፣ ፉርኖ፣ ፓንኬክ እንዲሁም ደግሞ ፒዛ፣ ዳቦ መጋገር እንችላለን። አነስተኛ ሳይዝ ያለው የተለያዩ ኬኮችን መጋገር እንድንችል ተደርጎ የተሰራ ነው። ከዛም በተጨማሪ የስጋና የአሳ ምርቶችን ውስጥ ላይ መጥበስ እንችላለን። ታይመር የተገጠመላቸው ናቸው። ታይመሩም እንግዲህ አላርም ስለሆነ እኛ ሌላ ስራ ቢኖርብን ውስጥ ላይ የሆነ ነገር አስገብተን ደቂቃ አጀስት አድርገን ብንሰጠው ለማሽናችን ራሱ ማሽኑ ኦፍ ያደርጋል። ውስጥ ያስገባነው ነገር እንዳይበላሽ፣ እንዳያርብን፣ እንዳይዝብን ያደርጋል ማለት ነው። ታይመር መኖሩ ፋን የተገጠመለት የስታንዲንግ ኦቭን አይነት ነው። ፋኑም አገልግሎቱ ያው እኩል ሙቀቱ እንዲዳረስ ያደርግልናል በምናበስልበት ሰዓት ላይ። እንደገና በተጨማሪነት ደግሞ ተጠቅመን ከጨረሰን በኋላ እቃችንን ሬስት እንዲያደርግ የሚያደርገው ፋኑ ነው ማለት ነው። በተጨማሪነት ደግሞ እነዚህ ስታንዲንግ ኦቭኖች ከስረኛው ክፍላቸው ላይ ስቶሬጅ ያላቸው የስታንዲንግ ኦቭን አይነቶች ስለሆኑ እዚህ ጋር የማንጠቀምባቸውን እቃዎች ከስረኛው ስቶሬጃችን ላይ አስቀምጠን መጠቀም እንችላለን ማለት ነው። ቱርክ ሰራሽ የሆነ የስታንዲንግ ኦቭን አይነት ሲሆን በካምፓኒው 2 ዓመት ድረስ ዋስትና የሚሰጥበት የስታንዲንግ ኦቭን አይነት ነው። በዋጋ ደረጃ ስንመለከታቸው እነዚህ እንግዲህ እስከ 52 ሺህ ብር ድረስ እየሸጡ ይገኛሉ በጎዶልያስ ኤሌክትሮኒክ ሾፕ ከነፃ የትራንስፖርት አገልግሎት ጋር ማለት ነው። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬ ቪዲዮአችን ይህን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሁለቱም አድራሻችን ቁጥር 1 ፊጋ ትራፊክ ላይቱን ሳይሻገሩ ስማድል ህንፃ ላይ እንዲሁም ቁጥር 2 ካታ ንግድ ባንክ ህንፃ ፊት ለፊት ላይ ቢመጡ ያገኙናል። እንዲሁም በስልክ ቁጥር አማራጮቻችን 0960318181 0116597020 0116597030 ላይ ቢደውሉ ማግኘት ይችላሉ። ቪዲዮ ከተመቸው ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ እንድናቀርብልን የሚፈልጉትን እቃ ኮሜንት ሴክሽን ላይ አስቀምጡልን። ስለተከታተሉ እናመሰግናለን።